ይሄንን የሰልመን ሾርባ ለአንድ ጊዜ ብቻ ሞክሩት እንጂ ከዛማ አትፋቱትም። በመጀመሪያ ሰልመኑን በደንብ አጥቤ ካደረኩት በኋላ ነጭ ሽንኩርት፣ ጨው፣ ቁንደ በርበሬ አድርጌ አዋህጄ ለአንድ 20 ደቂቃ ወደ ጎን አስቀመጥኩት። ከዛ በዘይት ዘይቱን ወይም በኦሊቭ ኦይል ትንሽ ጠበስኩት ማለት ነው። ጠብሼ አወጣሁት። እዛው በጠበስኩበት ዘይት ሽንኩርት ጨምሬ ቁንደ በርበሬ ያደረኩና አንድ ላይ እንደዚህ አቁላላሁት ማለት ነው። ልክ ሽንኩርቱ ከለሩን ሲቀየርልኝ ካሮት ነው የጨመርኩት። ካሮቱን በደንብ ጥብስ ካደረኩኝ በኋላ ይሄ ደግሞ ድንች ስኳር ነው ወይም ስኳር ድንች በይብላኛለች አንድ ጓደኛዬ። ስኳር ድንች ነው። በደንብ እንጠብሰዋለን ማለት ነው። ልክ ከለሩ ቀየር ሲልልኝ ትንሽ ውሃ ጠብ እናደርግና ፍርኖ ዱቄት እንነሰንስበታለን። ምክንያቱም ሾርባዎችን ውፍር ያለ እንዲሆንልን ማለት ነው፣ ልድልድ እንዲል ፍርኖ ዱቄቱን አብረን ጥብስ እናደርገዋለን በደንብ ማለት ነው። ከዛ ማጂ የዶሮ ማጂን የተጠቀምኩት እኔ የፈላ ውሃ ጨመርኩበትና አማስየው እንዲበስልልኝ ከድኜ ተውኩት። አንድ 15-20 ደቂቃ አብስሉት። ይሄ ነጭ ሽንኩርትና ዝንጅብል ነው። ከላይ ስትጨምሩት የሆነ ቃናው ደስ ይላል። ይሄ ደግሞ ኮርን ነው ወይም በቆሎ የበሰለው። ከዛ ኩኪንግ ክሬም እንጨምርበታለን። የቀድሞ ዱቄትና ክሬሙ አያችሁት የሆነ የሚያምር ከለር ነው የሚያመጣው። በዛ ላይ ደግሞ እንደዚህ ውፍር ይላል። በቃ ደስ የሚል ሾርባ ነው የሚሆነው። ከዛ እናበስለዋለን። ከላይ ቃሪያ ነው የጨመርኩበት። ቀዩን ቃሪያ ተጠቅሜያለሁ። ፓፕሪካ፣ ይሄ ፓፕሪካ ነው። በደንብ ካዋሃድ ነው በኋላ ፓፕሪካውን ጨው እንጨምራለን። ከዛ መጀመሪያ ላይ የጠበስነውን ሰልመን ወይም ዶሮ እናንተ የምትሰሩት በዶሮ ከሆነ ከላይ እንጨምረዋለን ማለት ነው። ይሄ ድንብላል ቅጠል ነው። ቀስ እያለን ነው የምናማስለው ሰልመኑ ከጨመርን በኋላ፣ ምክንያቱም እንዳይሰባበርብን። እንደዚህ ካዋሃር ነው በኋላ አሁን ደግሞ ከላይ የእንስላል ቅጠል ወይም ዲል በአረብኛ ደግሞ ሸበጥ ነው የሚባለው እንነሰንሳለን ማለት ነው። ቀስ ብለን እናማስልና አያችሁት አያምርም? እንዴት እንደሚጣፍጥ ብታዩ በእውነትን። ከዛማ የተባረከ ይሆንላችሁ ብሉ። እና ደግሞ የምትፈልጉ ከሆነ ሎሚ ያደረጉበት ስትበሉ ሳህን ላይ፣ ምክንያቱም ያው ዱቄቱ ትንሽ ሆዳችንን ያዝ እንዳያረገን እኔ ሎሚ ጨምሬ ነው የበላሁት።